የረሃብ አድማ አይደለም አላህ ያሰበው። ከመጾማችን አላህ ይጠቀምም፣ ከማፍጠራችንም አላህ ይጎዳም። እናንተ ያደም ልጆች ሆይ ከናንተ ውስጥ ሴቱም ወንዱም ትንሹም ትልቁም ሰውም ጅኑም አንድ ሜዳ ላይ ሆናችሁ አላህን በጣም እንደሚፈራ አንድ ባሪያ ብትሆኑ ከስልጣኔችን ያህል አትጨምሩም ይላል አላህ። እንደዛውም ተሰብስባችሁ አመፀኛ ብትሆኑ ከኔ ስልጣን አታጎሉም ይላል። ታዲያ ዓላማው ለምንድነው የምንጾመው? ለሱም ማይጠቅመው ከሆነ ለኛ ስለሚጠቅመን አላህ ወር ረመዳን ለዚህ ኡማ ደንግጎ በአንድ ወር ውስጥ የ11 ወር ስልጠና ይሰጣቸዋል። ዓላማው እሱ ነው። ረመዳን ማስራብ አይደለም። ረመዳን ከመራባችን አላህ ጥቅም አያገኝም። ያ አዩሃ ናስ አንቱሙል ፉቀራኡ ኢለላህ ወላሁ ሁወል ገኒዩል ሐሚድ። እኛ ከአላህ ከጃይንን ጾማችን አይጠቅመው፣ ማፍጠራችን አይጎዳው። ሶላት ሰገድ ካልሰገድክ ለአላህ አይጨምርም፣ ጥቅሙ ወደ አንተ ይመለሳል። በአንድ ወር ውስጥ የ11 ወር ስንቅ ሊሰጠን አላህ አሰበ። የረመዳን የስልጠና ማዕከል ለውጦን እንዲወጣም ይፈለግባቸው መሰረታዊ ነገሮች አሉ። አንድ እንበል እስኪ። የመጀመሪያው ለጊዜ ያለንን ዋጋ እንድናስተካክል ረመዳን እድል ይሰጠናል። አሁን ቀጠሮው እንደ ነገሩ ነው። ስብሰባዎች አርፍደው ይጀመራሉ። የኮሚቴ ስብሰባ፣ የድር ስብሰባ፣ የቢዝነስ ስብሰባ፣ የመድረሳ ስብሰባ፣ የትምህርት ቤት ስብሰባ ሁሉም ከጊዜ ጋር የተጣረዙ ናቸው። ሰው ቀጥሮ አንድ ሰዓት ማስጠበቃውን ተራ ነገር ነው። ትንሽ ትራፊክ ጃም ይዞኝ ይልሃል፣ ቀላል ነው። ረመዳን ይመጣና ለጊዜ ለአንድ ሰዓት አይደለም ለአንድ ደቂቃ ዋጋ እንድትሰጥ ወር ሙሉ ይኮተኩታል። በስልጠና ሳይንስ ውስጥ በስነ ለውጥ ሳይንስ ውስጥ አንድ ሰው አንድን ነገር ለ21 ቀን ካደረገው ለውጥ ውስጥ ይገባል። ሀቢት የምንል ልማድ ያረገዋል። አላህ ግን ከ21 ቀን ሌላ 8-9 ቀን ጨመረና 29-30 አረገው። የተጓደለ ካለ እንዲሟላ አንድን ነገር ለ30 ቀን ስታደርገው ባህሪ እየሆነ ይመጣል። እሱን ነው ሊያሰለጥነ የፈለገው። ለደቂቃ ዋጋ እንድትሰጥ ያረጋል። እስኪ ልብ በሉ። አዛን ከማለቱ ከ5 ደቂቃ በፊት አንድ ሰው ቢያፈጥር ጾሙ ትክክል ነው? 5 ደቂቃ ዋጋ አለው ማለት ነው በእስልምና። 3 ደቂቃ ሲቀረው ብታፈጥር ጾም ተቀባይነት አለው? ችግር ውስጥ ወድቀሃል ማለት ነው። ለ3 ደቂቃ በወር ውስጥ ትርጉም እንድትሰጥ አላህ ያደርጋል። አዛን አለ እናፍጥርና አዛን ብሏል እናቁም የሚለውን ስልጠና ይሰጣል። አረ አዛን አለ መብላታችሁን አቁሙ እንላለን ሌሊት። ለ1 ደቂቃ ዋጋ አለው ማለት ነው እስልምና ውስጥ። 1 ደቂቃ ያለውን ዋጋ እስልምና ያስተምራል። ወር ውስጥ ትሰለጥናለህ። ለ11 ወር ታዘረዝረዋለህ።